ሰላም የተወደዳችሁ የአዲስ ኪዳን ካህናት ቤተክርስቲያን ወዳጆች የማርሲል ቴሌቪዥን ተመልካቾች ባላችሁበት ቦታ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ በጣም ደስ ብሎኛል። እግዚአብሔር 10 ድንቅ ዓመታትን ረድቶን አግዞን የቆምንበት አለት መሸሸጊያ መደገፊያችን ሆኖን ወጀቡ ሳያሰጥመን ጎርፉም ሳይወስደን 10ኛ ዓመት ላይ ቆመን የቆምንበት አለትን ኢየሱስን ጌታችንና መድኃኒታችንን እያከበርን እያመለክን እንገኛለን። እግዚአብሔር ላደረገልን ድንቅ ነገር መታችሁ አብራችሁን እግዚአብሔር እንድታመሰግኑ ጥሪ ላቀርብላችሁ። ቅዳሜና እሁድ የመጨረሻዎቹን 2 ቀናት አብራችሁን የደስታችን ተካፋዮች እንድትሆኑ ጥሪ ላቀርብላችሁ መጣሁ። ቅዳሜ የመልካም ወጣት ቀን ብለን ሰይመን እግዚአብሔር ባለፉት 8 ዓመታት የመልካም ወጣት ጉዟችን ያደረገልንን እያሰብን እያነሳን እያወሳን ከፍ ልናደርገው ድግስ አዘጋጅተናል። እሁድ ደግሞ የምስጋና ፕሮግራማችን ነው። ሙሉ ቀን ነው ፕሮግራማችን። በእነዚህ 2 ቀናቶች ሳትቀሩ ሳታረፉ መታችሁ እግዚአብሔርን ከኛ ጋር ከፍ እንድታደርጉ ጥሪ ያቀርብላችኋል። መቅረት ያስቆጫል፣ አይቀር። ቅዳሜ ስትመጡ ሁላችንም ነጭ ለብሰን እግዚአብሔርን እናከብረዋለን። ነጭ ለብሳችሁ በመምጣት አብራችሁ እንድታመልኩ እንጠራችኋለን። እሁድ የምስጋና ፕሮግራማችን ነው። በሀገራችን ባህል ሰው ሰርግ ሲሄድ ሽክ ብሎ ያበሻ ቀሚሱን ለብሶ ወንዱ ሱፉን ለብሶ ዝንጥ ብሎ እንደሚመጣ እኛ በአዲስ ኪዳን ካህናት ቤተክርስቲያን የ10 ዓመት ድግስ ደግሰናል። በዚህ ድግስ ላይ ሁላችንም አምላክን ለማመስገን እንደመጣ ሰው ያለንን ምርጡን ለብሰን እንገኛለን። ወዳችኋለሁ። ተባረኩ። እንዳትቀሩ ጠብቃችኋል። ምሽት ፕሮግራማችን የሚያበቃው 2 ሰዓት ተኩል ነው። በአዲስ አበባ 10 አቅጣጫዎች ነፃ ትራንስፖርት የተዘጋጀ ሲሆን ይመሽብኛል ብላችሁ ስጋት እንዳይገባችሁ። በ10ሩም የአዲስ አበባ አቅጣጫ ነፃ ትራንስፖርት ተዘጋጅቷል። ወዳችኋለሁ። ተባረኩ።